ዮናስን አሳው ነባሪው ይዋጠው እንጂ ጨለማ ውስጥ ይግባ እንጂ አሳ ነባሪው ኮንሱም ሊያደርገው አልቻለም። ምክንያቱም የእግዚአብሔር አብሮነት በዛ ጨለማ ውስጥ ከዮናስ ጋር ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ በታዘዘ ጊዜ ዮናስን ምን አደረገው? ተፋው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ከእግዚአብሔር አብሮነት የተነሳ ከእግዚአብሔር ከኛ ጋር ከመሆኑ የተነሳ መከራው ራሱ የሚጨንቀው ይመስለኛል። ክብር ለእግዚአብሔር ይሁን እና አይ ቲንክ ከዛ በፊት ያ አሳ ብዙ ነገር